ከዚህ አንጻር ዛሬ ላይ ስልጤ ለታሪክ ሰሪው ከድር ሶለኝ እውቅና ለመስጠት አዳራሹን በዚህ መልኩ ሞልቶ ማየት እና እኔም በመታደሜ እንኳን ደስ አለን፣ እንኳን ደስ አላችሁ። ታሪክን ብዙ ጊዜ የሚሰራው ታሪክ ሰሪ ተብሎ እውቅና የሚሰጠው ብዙ ሰዎች የዘነጉትን፣ ብዙ ሰዎች የፈሩትን፣ ነገር ግን እጅግ በሰዓቱ መጥፎ የሆነን ነገር ጊዜውን እውቀቱና ገንዘቡ መስዋዕትነት ከፍሎ ለመሻገር ሰብሮ የወጣን ሰው። ከዚህ አንጻር ዛሬ ላይ በሀገራችን ለመንግስትም ለእያንዳንዳችን ለህብረተሰብም ከፍተኛ ስጋት የሆነው ከፍርሃት አልፎ እስከ ሽብር የደረሰው አንደኛው ኑሮ ውድነትና ድህነት ነው። ሁለተኛው ሰላም ማጣት ነው። በሰላም ወጥቶ መግባት ማጣት ነው። የእነዚህ የሁለቱም ችግሮች ቤት የስነ ምግባር ብልሽት ያለው ዜጋ በመንግስቱ በግለሰብ ደረጃ በነጋዴው በጉልበቱ ሀገር የምትበለጽገው በሶስት ስነ ምግባር ባላቸው አካላት ናቸው። አንደኛው ጉልበት፣ ሁለተኛው እውቀት፣ ሶስተኛው ሀብት። ሶስቱ ስነ ምግባር ባለው መንገድ የሚተሳሰቡ ከሆነ የሀገር ችግር በዘላቂነት ይቀረፋል። በእነዚህ ለሰው ልጅ አጥቂ በጣም ከባድ በምድር ላይ አጥቂ የሆነ ነገር ቢኖር የስነ ምግባር ብልሽት ያለው ሰው ነው። ይህ ነቢያችን አለይሂ ሰላም ያሰመሩበት ነው። የህግ ሊቃውንት የተማመኑበት ነው። ከስነ ምግባር ደግሞ የተጠላ ነገር ቢኖር ውሸት ነው። ታሪክን መጻፍ ታሪክ ጸሐፊዎችን ጀግናዎችን ቅድም ስለ ፌስቡክ ዱዓ ሲለምኑ እየተናገሩ ነበር። እውነትን መጻፍ አላህ ያብቃን እያሉ ነበር። ስለዚህ ውሸት ማለት ጉዳቱ ለበርካታ ሰው የሚደርስ ነው። ከሚጠሉ ስነ ምግባሮች አንዱ ዚና ነው፣ አንዱ ሀምር ነው፣ ሶስተኛው ውሸት ነው። ኡመቴ ማድረግ የሌለበት ውሸት ነው ያሉት ያሰመሩትም ሐዲስ አንሸስ ሲኖር የሚባሉ ዑለማ ነበሩ። ስማር የሰማሁት ይሄንን ነው። አሁን የስነ ምግባር ችግር ቁልፍ ችግር የሆነው የሀገራችን ስነ ምግባር ችግር በጣም ደካማ ነው። መፍትሄው በጣም ቀላል ነው። መፍትሄው መድፈር ነው፣ መናገር። አሁን ታዳጊውን ወጣት ትውልድ ከቤት ጀምሮ ይሄ ልጅ ተበላሸ፣ ይሄ ልጅ እንትን እየተባለ አፍሯቸው፣ አክብሯቸው፣ እየባሰባቸው ይሄዳሉ ይባላል። ባለስልጣንም እንደዚሁ፣ ጉልበት ያለውም ሰው እንደዚሁ ሲያጠፋ መድኃኒቱ ሰው ተው ይህ ስህተት ነው ብሎ መምከር ብቻውን ይቀራል። ተባባሪ ከሌለው እንትን አይኖረውም ማለት ነው። ከዚህ አንጻር ይህንን በአሁኑ ሰዓት የሚታየውን በወጣቱ ትውልድ ላይ ሁለት ነገሮች አንብቤ ያለው በዚህ መጽሐፍ ላይ ሁለት ርዕስ ብቻ ናቸው አሁን ከገባሁኝ ያገኘሁት። አንደኛው የራስን ዘር መውደድ ስህተት አይደለም የሚል ነገር አይቻልም። ሁለተኛ ደግሞ አሁን ያለው ሰው ከዘመኑ ጋር ለምን መታረቅ ያልቻለው የሚል ነገር ሁለት መስመሮችን አይቻልም። በጣም በርካታ መልዕክት ያላቸው ናቸው። ዘሩን ያልወደደ ሀገሩን ይወዳል። የእናት አባቱን የድህነት መንደር ሊበቀል ያልታገለ ባለሀብት የእውቀት ሰሪ ካልሞከረ እሱ ባለሀብት ሊባል አይችልም። ምክንያቱም ጓደኛውን አስከትሎ የሆነ ዘመዱ የሞተ ቀን ቢሄድ ቤቱ ከአካባቢ ደረሳ ጎጆዎች የማይለይ ከሆነ አዲስ አበባ ባለጸጋ ቢባል ባለጸጋ አይሆንም። ያፍራል፣ ይዋረዳል ማለት ነው። እያንዳንዱ ኢትዮጵያዊ በዚህ ልክ ነው። ከድር እኔ ማውቀው ቃቁቶ ሃይስኩል ላይ ሲማር ያለ እናት ያደገ ወጣት ነው። ቃቁቶ ሃይስኩል ላይ ወደ ከፍተኛ ደረጃ ትምህርት ካለፈ በኋላ በትርፍ ጊዜ ወጣቶችን መጥቶ ሲያበቃ የነበረ ሰው ነው። በዚህ መልኩ ከድር በእውቀቱ የሀገሩን የእውቀት ድህነት ለመስበር ከዛም አልፎ የሃይማኖት ክፍተት የተፈጠረውን ክፍተት የነበረውን በእምነት ላይ የማስተማር ክፍተት እንትን ለማድረግ በጣም የጣረ ሰው ነው። አሁን ደግሞ በወቅቱ ፈታኝ የሆነው ተረካቢ ትውልድ የማጣት ጉዳይ ላይ ይህን ስብራት ለመቅረፍ ከፍተኛ ጥረት ያደረገ ያለ ጀግና ነው። ጀግንነት ቅድም በአንድና በሁለት ሰው ነው የሚጀምረው ብያለሁ። ዛሬ ላይ ስልጤ
ለዚህ ላማረበት ታሪክ ጀግናህን ስታደንቅ የግል ባህሪ ሆነ የምታደንቀው ያበቁን ሁለት ታሪክ ሰሪ ወጣቶች ናቸው በጊዜው ሳይበገሩ። አንደኛው በህይወት ያለው ሀይረዲነት ነው። መኪና ሰጥቶት ስልጣን ሰጥቶት ድህነት በነበረበት ሰዓት ሳይበገር ይሄ ህዝብ ስልጤ ነው ራሱን በራሱ ችሎ መታደር አለበት ብሎ ጥሎ የወጣ ጀግና ነው። ይህም ታሪክ ስልጤነትን ከፈለጋችሁ እንደ ከይነት ባውቴ ጀግናውን ብሎ በወቅቱ ከፍተኛ የኢህአዴግ ባለስልጣን የነበረበት በላይ የመሰከረለት ጀግና ነው። ሁለተኛው ዛሬ ዱንያ ላይ የለም አክመል ፌሳሎ ስልጤ የሚል ልጅ መስርቶ ለዚህ ያበቃን አበባ ያሳየን ትውልድ ነው። ለዚህም ምስጋና ማቅረብ ያስፈልጋል። ሳጠቃልለው ከዲር የጻፈው መጽሐፍ በአንድ ነገር ከዲር አልስማማ። ሊነበብ የሚችለው መጽሐፉ ተጽፎ ወይም የተጻፈው መጽሐፍ በእያንዳንዳችን ቤት በእያንዳንዳችን ሲደርስ ነው። ከዚህ አንጻር ታሪክ ሰሪያችን ለማበረታታት እንደገባ ነው ሁሉ ይሄ ዛሬ ወራብ የመጣው መጽሐፍ ሳይሸጥ ዛሬ መውጣት የለበትም። እኔ አንድ መጽሐፍ ነበር የገዛሁት። አሁን ግን ወንዴ ሰምቶኝ 50 መጽሐፍ እንደገዛሁ ይስኛል። ስለዚህ ለቻይና የተላቡት እውቅና ላቡት በርቼ በለ እየተይፈጃ አህዲው